ከተማ አስተዳደራችን የክረምት በጎ አድራጎት ብሎ የብልጽግና ፓርቲ ኢኒሼቲቭ አድርገን ይዘን ስንሰራባቸውና ስንንቀሳቀስባቸው ከከረምናቸው ተግባር አንዱ የተግባር ቢሆንም ቅሉ ሌሎችን ብዙ የክረምት ስራዎችን ሰርተናል። ለአብነት አንዳንድ ነገሮችን ባሳይ የማህበረሰብ ተሳትፎ ዲሽ ቦይ ጠረጋና ውሃ ያቋጠሩ ቦዮችን የማፋሰስ ስራ በማህበረሰብ ተሳትፎ እጅግ መጠነ ሰፊ ስራ ሲሰራ ከርሟል እና የእናቶችንና ደም የሚያስፈልጋቸውን የማህበረሰብ ክፍል ህይወት ለመታደግ ከአመራሩ ከመንግስት ሰራተኛው ከከተማው ማህበረሰብ የደም ልገሳ ስራ ተሰርቷል። በዚህ ክረምት አንድ የነጻ ሕክምና የምርመራ አገልግሎት በበጎ አድራጎት ሐኪሞችና በቤተሰብ የሚትል ባለሙያዎች ስላሉ በእነሱ ከፍተኛ ስራ እየተሰራ ይገኛል። የማዕድ ማጋራት ስራ በዚህ ክረምት ተሰርቷል። ለአብነት 80 ዶሮ ገዝቶ ለአቅመ ደካሞች ቤተሰቦቻቸውን ላጡ ግለሰቦች ዘይት፣ ሽንኩርት የመስጠት ስራ ተሰርቷል። የምግብ እህል የማካፈል ስራ ለአቅመ ደካሞች ከየወፍጮ ቤቱ ከየቤቱ ወጥቶ 20 ኩንታል ዱቄት የመስጠትና አይዟችሁ ከጎናችሁ ነን ያለን በዚህ ቀውስ ጊዜ የሚፈቅራችሁ አጣችሁ ብሎ የመጠየቅ ስራ ተሰርቷል። 250 ደርዘን ደብተር ገዝቶ ለአቅመ ደካሞች ተማሪዎች እንዲደርሳቸው ለ60 ተማሪዎች አካባቢ ሊሆን የሚችል በፖሊቴክኒክ ኮሌጅ የዩኒፎርም ድጋፍ ተደርጓል። የ10 የአቅመ ደካማ ቤት አሁን 40 በአዲስ የተገነባ ነው። የ10 የአቅመ ደካማ ቤት ደግሞ የጥገና ስራ ተሰርቷል። ሌላው ዛሬ የጎበኛችሁት ይሄ 40 ክፍል ቤት ነው። ይሄ 40 ክፍል ቤት ሲገነባ ሳናመሰግን ማናልፈው የደንበጫ ከተማ ማህበረሰብ 40 የሚደርሱ በእያንዳንዳቸው 3 እንኳን ቤተሰብ ቢኖራቸው 120 አካባቢ ማህበረሰብ አነሰን በዛም ቤተክርስቲያን ተጠግሮ የሚኖር ማህበረሰብ ክራያቶ ከሰው እየለመነ ክራይ የሚከፍል መንገድ ላይ የሚያድር ወፍጮ ቤት አካባቢ የሚያድሩ እና አንዳንዶች ደግሞ በክራይ የሚንገላቱ ግለሰቦች ቢያንስ የአንገታቸው ማስገቢያ ጎጆ እንቀልስላቸው በሚል በክረምት በጎ አድራጎት ፍቃድ ተሰርቶ 1.7 ሚሊዮን የፈጀ ይሄ 40 ክፍል ቤት ተገንብቶ እዚህ ደርሷል። ይሄንን ደግሞ ለመስጠት ነገ ከነገ ወዲያ የእድሮችም ሌላው ማህበረሰብም ፍትሃዊ አይደለም ብሎ ሌላ አቤቱታና ቅሬታ እንዳያነሳ በሚል ሂሳብ ከሃይማኖት አባቶች የጋራ ተደርጎ 40 ሰው ተመልምሎ እዚህ ተገንቷል። ለእነዚህ ሰዎች እናንተ ባላችሁበት የቁልፍ ርክብ ይደረጋል ማለት ነው። አሁንም በድጋሚ አክብራችሁ ስለመጣችሁ ከዚህ የተለየና ማስፋት አልፈልግም። ክብር ያድላችሁ ማለት ፈልጋለሁ። አመሰግናለሁ።